የዛሬ ወር ሽምግልና ልልክ አስቤያለሁ። በጣም ጥሩ ተለውጣሃል ማለት ነው። ሰው አይደለም? እሺ ስንት ሽማግሌዎች ልትልክ አሰብክ? 3 ነው። የተለወጥክ መስሎኝ ነበር። አየህ አይደለም ምን ያህል ለኔ ክብር እንደሌለ። ሴቱ ህዝብ አሰልፎ ሽማግሌ ያስልካል። አንተ ለኔ 3 ብቻ አይደል? ለኔ ያለህን ክብር ስላሳየኸኝ በጣም ነው ማመሰግነው። ምን ማለትሽ ነው? ቤታችሁ እኮ 2 በ2 ነው። እናንተ ራሱ በየተራራ እንደ የምትገቡት ያውሉ ሽማግሌ ያሰልፌ በመጣ ጣሪያ ላይ ታረጋቸው ነው። ሰፋ ያለ ገዝታውስ መከራየት እንችላለን ቅንነት ካለ። ለሽምግልና ክብሬ እኮ ነው። ህዝብ ነው ክብርሽ። እሺ በቃ ይሁን። ሽምግልናውን ስቴዲየም እናደርገዋለን። በዛውም ያንቺ ሽማግሌዎች እንዲዘጋጁ ንገሪያቸው። ለምን? ያው ስቴዲየም ከሆነ አይቀር የወዳጅነት እንጋጠማለን። እያሾፍክ ነው? አይ ለክብርሽ ነው። ምን አሾፋለሁ? እና እንደዛ ከሆነ የምታመጣው አበባ ደግሞ ይሄ ትልቁ በ3 አይሱዙ ተጭኖ የሚመጣውን አዲሱን ስታይል ነው አይደል? ትልቁ ባይሆን አበባው ለቀበርሽ ጉንጉን ይሆናል። የዛሬ ወር ሽምግልና ልልክ አስቤያለሁ። በጣም ጥሩ ተለውጣሃል ማለት ነው። ሰው አይደለም? እሺ ስንት ሽማግሌዎች ልትልክ አሰብክ? 3 ነው። የተለወጥክ መስሎኝ ነበር። አየህ አይደለም ምን ያህል ለኔ ክብር እንደሌለ። ሴቱ ህዝብ አሰልፎ ሽማግሌ ያስልካል። አንተ ለኔ 3 ብቻ አይደል? ለኔ ያለህን ክብር ስላሳየኸኝ በጣም ነው ማመሰግነው። ምን ማለትሽ ነው? ቤታችሁ እኮ 2 በ2 ነው። እናንተ ራሱ በየተራራ እንደ የምትገቡት ያውሉ ሽማግሌ ያሰልፌ በመጣ ጣሪያ ላይ ታረጋቸው ነው። ሰፋ ያለ ገዝታውስ መከራየት እንችላለን ቅንነት ካለ። ለሽምግልና ክብሬ እኮ ነው። ህዝብ ነው ክብርሽ። እሺ በቃ ይሁን። ሽምግልናውን ስቴዲየም እናደርገዋለን። በዛውም ያንቺ ሽማግሌዎች እንዲዘጋጁ ንገሪያቸው። ለምን? ያው ስቴዲየም ከሆነ አይቀር የወዳጅነት እንጋጠማለን። እያሾፍክ ነው? አይ ለክብርሽ ነው። ምን አሾፋለሁ? እና እንደዛ ከሆነ የምታመጣው አበባ ደግሞ ይሄ ትልቁ በ3 አይሱዙ ተጭኖ የሚመጣውን አዲሱን ስታይል ነው አይደል? ትልቁ ባይሆን አበባው ለቀበርሽ ጉንጉን